ሰላም ጤና ይስጥልን የጸጊት ዩቲዩብ ተከታታዮች እንደምን አላችሁ? ቴዎድሮስ ካሳሁን ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መልሷል። በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ ስሙ በጉልህ የሚነሳው በርካታ አድማጮች ያሉት አርቲስቱ ቴዎድሮስ ካሳሁን ከ9 ዓመት በኋላ አዲሱን አልበሙን ለቋል። አርቲስቱ ኢትዮጵያ የተሰኘ አልበም የዛሬ 9 ዓመት ለአድማጮቹ ካደረሰ በኋላ እንደገናም አሁን ኢትዮልካ የተሰኘውን አልበሙን በራሱ ዩቲዩብ ቻናል ላይ እንዲሁም በዓለም አቀፍ የሙዚቃ ማዳመጫ መረጃዎች ላይ ድረገጾች ላይ እንደሚለቅ ተገልጿል። አልበሙ ምንም እንኳን ሰዋሰው መልቲሚዲያ በተሰኘ የዘፈን አቅራቢ ድርጅት በኩል ለሕዝብ ይደርሳል ተብሎ ቢነገርም በመካከል አለመግባባት ተፈጥሮ በራስ መንገድ ለአድማጮቹ ሙዚቃውን ለቋል። በማህበራዊ ሚዲያ ላይ ይህንን አጀንዳ ያደረጉ እያራገቡ የተለያዩ ገጾች ጉዳዩን ወደ ቀጥታ ከፖለቲካ ጋር እንደሚያያዝ ሲገልጹና ያልተረጋገጠ መረጃ ሲያሰራጩ ከርመዋል። ስምምነቱ የፈረሰው ለምንድን ነው የሚለውን እንደ ኢትዮጲካ ሊንክ የመዝናኛ መረጃ የሬዲዮ ፕሮግራም ከሆነ ቴዎድሮስ ካሳሁን የሰዋሰው መልቲሚዲያ ጋር በነበረው ውል ስምምነት በመፍረሱ ምክንያት እንደሆነ፣ ስምምነቱም የፈረሰው በአሳታሚውና በአርቲስቱ በኩል ውሉ ውስጥ የተካተቱ አዳዲስ ጉዳዮች ልዩነት በመፍጠራቸው ነው። ሁለቱም አካላቶች ከ4 ዓመት በፊት ነው ስምምነቱን የተፈራረሙት። ውሉን ለማደስ በነበረ ሂደት ግን አዳዲስ ሀሳቦች በመግባታቸው አለመግባባት ተፈጥሯል። ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖች በሰዋሰው መተግበሪያ ላይ እንዲጫኑና ለዚህ በአመቱ የሚከፈለው ገንዘብ በቅድሚያ ክፍያ ለመክፈል ፍላጎቱን ገልጿል። ይህ ሀሳብ ግን በቴዲ በኩል ተግባራዊ ተቀባይነትን ሳያገኝ ቀርቷል። በተጨማሪም ከ4 ዓመት በፊት በተፈራረሙት ውል ላይ ከስልክ ድምፅ ማሳመሪያ የሚገኝ ገቢ ለሰዋሰው እንዲሰጥ የፈቅደው የሚፈቅደው ስምምነት ማሻሻያ እንደሚደረግበት በቴዲ አፍሮ የቀረበው ጥያቄ ከሰዋሰው ይሉንታን አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉን በስምምነት አቋርጠዋል። ውሉ ሲፈርስ ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበረ። የዚህን ግማሽ 25 ሚሊዮን ብር በወቅቱ ከፍሎት ነበረ። አልበሙ እንዲወጣ ስምምነቱ ላይ ደርሶ የነበረው ከ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለምና በመጨረሻም ውሉ በስምምነት በሰላማዊ መንገድ ፈርሷል። ከሁለቱም ሳምንት በፊት ቴዲና አሳታሚው ድርጅት ውይይቱን አድርገው ውሉን ለማደስ ባለመግባባታቸው ቴዲ ወስዶ የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መልቲ ሚዲያ መክፈሉን የአርቲስቱ የማኔጅመንት ባልደረባ ተናግረዋል። አሳታሚ በስራው ሂደት በሚያጋጥሙ ሀሳቦችም ምክንያት ውሉ በስምምነት ነው የፈረሰው ብሏል። ቴዲ አፍሮ ኢትዮልካ የተሰኘውን አልበም ሐሙስ ሚያዝያ 8 2018 በራሱ ዩቲዩብ ቻናል እንደለቀቀ ይታወቃል። አልበሙ ቅዳሜ ይወጣል ቢባልም ቀደም ብሎ እንዲወጣ የተወሰነው በቴዲ አፍሮ መሆኑን እንዲሁም የወር የቀንና የሰዓቱ ቁጥር ግጥምጥምሽን የአርቲስቱ በምክንያት ያደረገው መሆኑን የማናጅመንት ክፍሉ ለኢትዮጲካ ሊንክ የመዝናኛ መረጃ ፕሮግራም አሳውቋል። ስምምነት ሊፈርስ ስለቻለበት ምክንያት እና አርቲስቱ ስለመለሰው የገንዘብ መጠን ሙሉ መረጃው የተወሰደው ከኢትዮጲካ ሊንክ የሬዲዮ ፕሮግራም መሆኑን እንገልጻለን። እናመሰግናለን።
ሰላም ጤና ይስጥልን የአጽጊ ቲዩብ ተከታታዮች እንደምን አላችሁ? ቴዎድሮስ ካሳሁን